ሰላም ሰላም እንዴት ናችሁ ቤተሰቦች? እኔ ደህና ነኝ እግዚአብሔር ይመስገን። በዛሬው ቪዲዮ ደግሞ ይዤላችሁ የመጣው ዩቲዩብ ለመጀመር ፈልጋችሁ በስልካችሁ የሚያስፈልጉ አፖችን እነግራችኋለሁ ማለት ነው። እንግዲህ አንዳንዶቹ ነገሮቹ ተመቻችተውልን በዲስክቶፕ ወይ በላፕቶፕ ዩቲዩብ እንጀምራለን። አንዳንዶቻችን ደግሞ በስልካችን የምንሰራ ስላለን ይሄንን በስልካችን ስንሰራ የሚያስፈልጉን አፖችን ማለት ነው የምነግራችሁ። እነዚህን አፖች ከነጥቅማቸው እንመለከታለን ማለት ነው። ያው እንግዲህ በመጀመሪያ የስልኩ ላይ ያሉ ስልኩ ሲሰራ የተሰጡት አፖች አንዳንዶቹ እነሱ ያገለግሉናል። ከዛ ባለፈ ግን ከፕላይ ስቶር እየገባን የምናወጣቸው አሉ ማለት ነው። ስለዚህ እነሱን አንድ ባንድ እናያለን። አብራችሁን ቆዩ። ይሄው ለእናንተ ለማሳየት እንዲቀና አንድ ላይ አድርጌ አምጥቻችኋለሁ ማለት ነው። ይሄው እንደምትመለከቷቸው በመጀመሪያ ዩቲዩብ ያስፈልገናል። ያው ዩቲዩብ አፑ እንደሚያስፈልገን ሁላችሁም ታውቃላችሁ። ዩቲዩብ ለመጀመር ዩቲዩብ አፑ ያስፈልጋል። በሁለተኛ ደረጃ በስልካችሁ ተሆነ መጀመር የፈለጋችሁ ዩቲዩብ ስቱዲዮ ያስፈልጋል ማለት ነው። ዩቲዩብ ስቱዲዮ ግዴታ አይደለም። በክሮም ውስጥ በመግባት ዩቲዩብ ስቱዲዮ ብላችሁ ጽፋችሁ በዌብሳይቱ መጠቀም ትችላላችሁ። ግን ለጀማሪዎች ዩቲዩብ ስቱዲዮ የምታወርዱት በቀላሉ አናላይቲክ ለማድረግ በቀላሉ ኮንተንታችሁን ለማየት ያገለግላችኋል ማለት ነው። ስለዚህ አንደኛ ዩቲዩብ ያስፈልጋችኋል፣ ሁለተኛ ዩቲዩብ ስቱዲዮ ያስፈልጋችኋል ማለት ነው። በሶስተኛ ደረጃ የሚያስፈልጋችሁ እንግዲህ ለዩቲዩብ ጀምራችሁ መቀመጥ ሳይሆን ዩቲዩብ ቪዲዮዎችን አፕሎድ ማድረግ ስለሚኖርባችሁ ለነዚያ ቪዲዮዎች ማቀናበር ወይም ደግሞ ኤዲት ማድረጊያ ስለሚያስፈልጋችሁ የተለያዩ አፖች አሉ። እኔ ግን ዛሬ የማሳያችሁ አብዛኛው ዩቲዩበር የሚጠቀማቸውን አፖች ነው። እነሱም የመጀመሪያው ቪዲዮን ኤዲቲንግ ለማድረግ ይቅርታ፣ በመጀመሪያ ግን የዩቲዩብ ስቱዲዮ ማለት ዩቲዩብ ኤዲቲንግ ከማድረጋችሁ በፊት የተምብኔል አሰራርን የምትሰሩበትን ላሳያችሁ። ከፎቶ ወደ ቪዲዮ እንሄዳለን ማለት ነው። ከዛም በምንድነው ሪከርድ የሚያደርጉት ይሄንን ሁሉ የሚለውን አሳያችኋለሁ ማለት ነው። ስለዚህ ዩቲዩብ ተምብኔልን ለመስራት ተምብኔል ማለት ያው እንደምታውቁት በቪዲዮአችንን ሰርተን መጨረሻ ላይ ዩቲዩብ ላይ ስንለቀው በመጀመሪያ ላይ ወይም ደግሞ እንደ ስክሪን ከቨር ሆኖ የምናስቀምጠው የዩቲዩቡ ቪዲዮ ላይ የምናስቀምጠው ማለት ነው። ሰዎቹን አትራክት የሚያደርጋቸው ነገር እሱ ተምብኔል ይባላል፣ ወይም ደግሞ የቪዲዮ ስክሪን ተብሎ ይጠራል ማለት ነው። ስለዚህ እሱን ለመስራት የተለያዩ አፖችን ብንጠቀም ፒክስል ላብ እንጠቀማለን ማለት ነው። ይሄው እንደምታዩት ይችን አፕ ተጠቅመን ይሄው ይችን አፕ በመጠቀም ይሄው ይችን አፕ ተጠቅመን ተምብኔላችንን እናዘጋጃለን ማለት ነው። እስቲ ክሊክ አድርጌ ላሳያችሁ። ይሄው ይችን እዚች ጋር ስትገቡ እንዲያሳያችኋል። እዚህ ጋር የተለያየ ከለር ያስመርጣችኋል። እዚህ እንደምታዩት ይሄው ይሄንን ከለር ያስመርጣችኋል፣ እንዲህ ያደርግላችኋል። እዚህ ጋር መስራት ትችላላችሁ። ተምብኔላችሁን በምትፈልጉት ቴክስትም ይጽፋል። የዚህን ሙሉን አጠቃቀም ከዚህ በፊት ቪዲዮ ሰርቻለሁ፣ እሱን ገብታችሁ ማየት ትችላላችሁ። አሊያም ደግሞ ካስፈለጋችሁ ደግሜ ልሰራላችሁ ትችላላችሁ። ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። አንዱ አፕ ይሄ ነው ማለት ነው። በሁለተኛ ደረጃ የዩቲዩብ ተምብኔላችሁን ከምትሰሩበትን መንገድ ታወቃችሁ። ዩቲዩብ ደግሞ አፕሎድ ልታደርጉ ሳለ ቪዲዮ ኤዲቲንግ ማወቅ አለባችሁ። እሱን ኤዲቲንግ በምንድን ነው የምናደርገው የሚለውን አብዛኞቻችሁ ጀማሪዎች ላታውቁ ትችላላችሁ። ስለዚህ እሱንም አሳያችኋለሁኝ። የመጀመሪያውን መጠቀም ኮሜንት ማድረጋችሁ ካብከትም በአጠቃቅሙ ይቀላል፣ ግን ካይን ማስተርንም መጠቀም ስላለባቸው ይኸው ካይን ማስተርንም መጠቀም አለባቸው። ይኸው ያስፈልጋቸዋል፣ ግዴታ ነው። ይኸው ካይን ማስተር ደግሞ ወደ ውስጡ ስንገባ ይሄን ይመስላል ማለት ነው። ይሄው የካይን ማስተር አጠቃቀም ይሄ ነው። እንግዲህ እዚህ ጋር ፕላስ ምልክቷን ነው ክሬት ማድረግ ስትፈልጉ ክሬት የምታደርጉ እዚህ ጋር እንዲህ ትነኩታላችሁ። እዚህ ጋር ሳይዙን የዩቲዩብ ሳይዝ ነው የቲክቶክ ነው የምንድነው የምትፈልጉ ብሎ የሶሻል ሚዲያዎችን ሳይዝ ያስመርጣችኋል። 16 በ9 ነው የዩቲዩብ ሳይዝ። እሱን መርጣችሁ ትሰራላችሁ። አሁንም ሙሉን አጠቃቀም እንዴት መስራት እንዳለባችሁ ቪዲዮ ሰርችላችኋለሁ። እሱን ገብታችሁ ማየት ትችላላችሁ። ቪዲዮ ኤዲቲንግ የሚል አሊያም
ሳይዙ ትንሽ ጠቦ አይታይም ነበረ። ካልሆነ እሱንም ማስተካከል እሰራላችኋለሁ። ኮሜንት ላይ መጻፍ ትችላላችሁ። ሌላኛው አፕ የሚያስፈልጋችሁ እንዲሁ ለካይን ማስተር ደግሞ አሁንም አጠቃቅሙ ምናልባት ተቀለላችሁ ይሄ ካፕከት ያስፈልጋችኋል። ካፕከትም እንዲሁ አገልግሎቱ ከካይን ማስተር ጋር ተመሳሳይ ነው። ለዩቲዩብ ቪዲዮ ኤዲት ማድረጊያ ነው የሚያገለግል። መቁረጥ ምን እሱን ነው። እሱንም መጠቀም ትችላላችሁ። እሱንም ላሳያችሁ ወደ ውስጥ ገብቼ ይሄው ወደ አፑ ስንገባ እንዲህ ነው የሚመስል። ይሄው እዚህ ጋር ኒው ፕሮጀክት ይላችኋል። እዚህ ጋር ፕላስ ምልክቱን ተጭናችሁ መግባት ነው ማለት ነው። እዚህ ጋር እየገባችሁ ቪዲዮ ኤዲቲንግ ታደርጋላችሁ ማለት ነው። ይሄው እዚህ ጋር እንዲህ ይላል። ቪዲዮ ምናምን ያሳያችኋል። ይሄን ቪዲዮ እናንተ የምትፈልጉት ኤዲት ማድረግ ነው። እሺ ሌላኛው ቪዲዮ ሌላ ዩቲዩብ ለመጀመር የሚያስፈልጋችሁ ዋናው ወሳኙ ነገር ይሄ ስክሪን ሪከርደር ነው። አብዛኞቻችሁ ለምሳሌ ይሄን የሆነ ነገር መጠቆም ፈልጋችሁ ለምሳሌ ይሄው እኔ እንደምጠቁመው ይሄው በቀስት ለምሳሌ እንዲህ እየጠቆምሁ ነው። ለምሳሌ በአራት ማዕዘን ይሄው እንዲህ መጠቆም ፈልግ ይሄው እንደዚህ እየጠቆምሁ ነው። ይሄንን መጠቆም አትችሉም አብዛኞቻችሁ ይሄው እኔ ግን እንደዚህ እጠቁማለሁ። ስለዚህ ይቺን ለማድረግ አብዛኞቹ ዩቲዩበሮች ያልነገሯችሁ አፕ አለች ማለት ነው። እሷን አፕ ዛሬ እኔ እነግራችኋለሁ። እቺው እንደምታዩት ይሄው እስቲ በክብ ላሳያችሁ። እንግዲህ ክብ ማድረግ እያሳያችሁ ይሄው እዚች ውስጥ ያለች አፕ ኤክስ ሪከርደር ትባላለች። ስክሪን ሪከርደር ብላችሁ ሰርች ስታደርጉ ፕላይ ስቶር ላይ እዚያች ጋር ትመጣላችኋለች ማለት ነው። ወደ እሷ ገብታችሁ አሁን ሪከርድ እያደረኩባት ነው። በራሷ ነው አሁን ሪከርድ እያደረኩ ራሷን ደግሞ እያሳየኋችሁ ነው። ዞሮ ስክሪን ሪከርደር ብላችሁ እቺን አፕ የምትመስላለች ትመጣላችኋለች። በሁለተኛ ደረጃ ላይ መሰለኝ የምትመጣላችሁ። እሷን ዳውንሎድ አድርጋችሁ ስክሪን ሪከርድ እያደረጋችሁ ድምጻችሁን እየቀዳችሁ በአንድ ላይ ሁሉን መስራት ትችላላችሁ ማለት ነው። እቺኛይት አፕ ማለቴ ነው። ያው እቺጋ እዚህ እንደምታዩት ቪዲዮ ዋተር ማርክ ሪሞቨር ትባላለች። እችን አፕ ታወርዳላችሁ ማለት ነው። ይሄው ስትከፍቱት ይሄንን ይመስላል። ይሄንንም ከፕላይ ስቶር ጋር ማውረድ ትችላላችሁ። ይሄው እንደምታዩት እዚህ ጋር ሪሙቭ ዋተር ይሄው እቺም ማለቴ ነው። እዚህ ጋር ይሄው ሪሙቭ ዋተር ማርክ የምትለዋን እችን ተጠቅማችሁ እሱን ፕላይ ታደርጉና የሆነ ቪዲዮ ያመጣላችሁ ኋላ ወደ ይሄው እዚህ ጋር ያስገባችኋል። እዚህ ጋር ይሄንን ታስገቡና ያለበት ካይን ማስተሩ ወይም ደግሞ ዋተር ማርክ የወጣባችሁን እንድታከቡ ይጠይቃችኋል። እሱን ከባችሁ ታስወጣላችሁ ማለት ነው። አስፈላጊ ከሆነ ቪዲዮውን ልሰራላችሁ እችላለሁኝ። ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። በዚህ ዋተር ማርክ ሪሙቭ ማድረግ ትችላላችሁ ማለት ነው። በአጠቃላይ ዩቲዩብ ለመጀመር እነዚህ አፖች ግዴታ ናቸው። ስለዚህ እነዚህን አፖች ከፕላይ ስቶር ከተለያዩ ቴሌግራም ቻናሎች በማውረድ ዩቲዩብ ልትጀምሩ ሳለ በስልካችሁ እነዚህ አፖች በስልካችሁ ብቻ አይደለም በላፕቶፕም ስትጀምሩ እነዚህ አፖች ያስፈልጓችኋል። የዛሬ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝ እጅግ አመሰግናለሁ። ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።